እንዴት ነበር በዓል? ፋሲካ በዓል ማግስት ነው የተገናኘው። እንዴት ነበር? ጾም ፈታ ሰው ፈታ። እኔ ሚስቴን ፈታው። ምን ነው አምሽተህ እንግዲህ ሁሌ እዘከራለሁ እመከራለሁ እያመሸሁ። ከዚህ ከማምሸት ጋር ተያይዞ ልጅክ የሆነ ነገር ብለሃለች። አዎ ለፋሲካ ሌሊት 9 ሰዓት ተቀስቅሳ ነቢ ተባለች። ለምንድን ነው ሌሊት የምትቀሰቅሱኝ አለች። አይ ይሄ የፋሲካ ስለሆነ ሌሊት 9 ሰዓት ነው የሚበላው ተባለች። እሷ ምን አለች? ወይኔ ለአባዬ ሁሌ ፋሲካ ነው አለች። ሌሊት 9 ሰዓት ነው የምገባው። ሁሌ ሌሊት 9 ሰዓት፣ ሌሊት ከሰዓት ነው የምገባው። አዎ አሁን እንኳን እየተውኩ ነው። ሌሊት ከሰዓት ነው የምገባው። አንዴ እንደውም ማስም አለችኝ እኮ ፍፄ። እሺ ምን ብለህ? ሁለተኛ አላመሽም ብለህ። አላመሽም ብዬ ማልኩኝ። እሺ የዛሬን እንጂ ከዛሬ በኋላ ምናምን እላለሁ። ሁሌ የዛሬን ነው ያው በንጋታው አምሽቼ ስንት ሰዓት እንደሄድኩ ታውቃለህ? 11 ሰዓት ነግቶ ማለት ነው። ሊነጋ ሲል ሳንኳኳ ከፈት አድርገችው። እሷ በር ሲከፈት ከውስጥ ምንድን ነው የምታየው? መጋረጃ። እሷ ነች መጋረጃ የምታክለው። አየሃት አይደል? ሰውነቷ መጋረጃውን ከፈተች። ምን ልታረግ መጣህ አለች። እንደማመሽ ልነግርሽ እንኳን 11 ሰዓት አንተ ወስደህ በጥፊ ስታረገኝ ተሽከርክሬ ተመልሼ እንዳልደግምሽ አልኳት። እኔ የሆንኩን መሰለኝ። ለካ እኔ ነኝ የተመታሁት በዛው